ሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በጣም የሚያማምሩ ስራዎችን ይዤላችሁ መጥቻለሁ ከነዋጋቸው። ዋጋ ብዙ ጊዜ ዋጋ ትጠይቃላችሁ ማለት ነው። ከነዋጋው ነው ይዤላችሁ የመጣሁት። የስራ ቦታችን መገኛችን ኬሚሴ ከተማ ነው። እንዲሁም የተለያዩ ኤሌክትሮኒክስ እቃዎችን ገዝተን እንድንልክላችሁ የምትፈልጉት ነገር ካለ ገዝተን አንድ ጋር እንትን እንላችኋለን ማለት ነው። የተለያዩ እቃዎችን የተለያዩ መረጃዎችን የምትፈልጉትም ካለ አለን ማለት ነው። ውድ ተመልካቾቼ 0920368900 ላይ ደውሉልኝ። መገኛችን የስራ ቦታችን ኬሚሴ ከተማ ነው። ሁሉም የኢትዮጵያ ቦታዎች ላይ የምትፈልጉትን እቃ ገዝተን እናደርስላችኋለን። ሰርተን የፈርኒቸርም ስራ በራሳችን ሰርተን እናደርስላችኋለን። ጥራት ያላቸው ስራዎች ናቸው። ውድ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ትዕዛዝ ነው። እና ላይክ ማድረግ እንዳይረሳ። ቪዲዮ ስራው ካማራችሁ ከወደዳችሁት ላይክ አድርጉት፣ ሼርም አድርጉት ማለት ነው። ውድ ተመልካቾቼ ይሄ ቲቪ ስታንድ ሜትር ከ80 አካባቢ ነው። እስከ 55 ኢንች ማስቀመጥ የሚችል ነው። ውድ ተመልካቾቼ እነዚህ አራት ትላልቅ መሳቢያዎች አሉት። በስላይደር ነው የተሰሩት ማለት ነው። ውድ ተመልካቾቼ እንደዚህ የሚቀርጸኝ ስላጣሁኝ በራሴ እንደዚህ ነው ማለት ነው። በእጄ እየከፋፈትኩ እያሳየኋችሁ ያለሁት እየቀረጽኩም እንደዚህ በአንድ እጄ ደግሞ እየከፋፈትኩ እያሳየኋችሁ ነው። ጽድት ያለ ቲቪ ስታንድ ነው። ለሳሎናችሁ ውበትን የሚጨምር ነው ማለት ነው። ውድ ተመልካቾቼ ይህንን ቻናል እንግዲህ ሰብስክራይብ በማድረግ አሳድጉት። ጠቅማችኋል። በጣም የሚያማምሩ ስራዎች፣ ጠቃሚ መረጃዎችን እንለቅበታለን ማለት ነው። ውድ ተመልካቾቼ እዚህ ጋር ደግሞ ሜትር ከ50 አልጋ ነው። ውድ ተመልካቾች ዋጋውን መለስ ብዬ ነግራችኋለሁ። እስከዛ ሼር እያደረጋችሁ ላይክ እያደረጋችሁ እስኪ ስራውን ጥራቱን ሁሉንም ነገር እዩትና ሀሳባችሁን ደግሞ በኮሜንት አስቀምጡልኝ። ለምትሰጡት ሀሳብ ምላሽ እሰጣለሁ ማለት ነው። ውድ ተመልካቾቼ በሁለት እዚህ ጋር አሁን ሁለት መሳቢያ አለ። አንዱ ኮሜዲኖ ላይ መብራት አለ። የቻርጀር ቦታ ማብሪያ ማጥፊያም አለው ማለት ነው። ውድ ተመልካቾቼ ይህን ይመስላል። ጥራቱ ደግሞ እንደምታዩት ፏ ያለ አልጋ ነው። ፏ ያለ ስራ ነው። ቀረብ አድርጌ እያሳየኋችሁ ነው። ይሄ ማለት በስራዬ ተማመናለሁ። ነገር ግን ስህተቱንም ደግሞ አይታችሁ የሚስተካከለውን ለማስተካከል እንደዚህ ቅርብ አድርጌ በስርዓት ማሳየት አለብኝ፣ ካሜራዬን ጥግት እያደረኩ ማለት ነው። ነገር ግን በርቀት ከሆነ የምቀርጸው ስህተቱም አይታይም። ሁልጊዜ ተመሳሳይ ጥሩ አልጋ ምናምን ነው የሚመስላችሁ። መታችሁ በአካል ስታዩት ደግሞ ሌላ ነገር ነው ማለት ነው። ሌላ እቃ ነው የሚሆነው ተመልካቾች። ስለዚህ ሀሳብ ለመስጠት እንዲመቻችሁ እዚህ ቪዲዮ ላይ በስርዓት ያያችሁት ነገር ስለሆነ ቅርብ አድርጌ ያሳይቻችሁ፣ ስትረከቡ ደግሞ ችግር ካለ ቪዲዮ ላይ ያያችሁትና ያ ካልተመሳሰለ እዛ ጋር እኔ መያዝ ትችላላችሁ ማለት ነው። ውድ ተመልካቾቼ ስለዚህ በስርዓት መቀረጽ አለበት፣ በስርዓት ማሳየት አለብኝ ማለት ነው። እንደምታዩት በስርዓት አሳይቻለሁ። አልጋውንም ሁሉንም እቃ ቅርብ እያደረኩ ነው ያሳየኋችሁ። ኪችን አለ፣ ቁም ሳጥንም አለ። ውድ ተመልካቾቼ ይሄ ቁም ሳጥን ያው ትልቅ ነው። ብዙ ልብሶችን እንግዲህ እንኳን ያው የተሻለ የሚባል እንደዚህ ቁም ሳጥን የሚፈልግ ደሃ ቤት ራሱ ዛሬ ልብስ በሽ ነው፣ ልብስ አለ ማለት ነው። ይሄ ቁም ሳጥንም አይበቃም፣ ግን ያው ትልቅ ቁም ሳጥን ነው። እንግዲህ ውድ ተመልካቾቼ በውድ የተገዙ ልብሶች ሜዳ ላይ እንትን ከሚሉ እንደዚህ ከፍ ያለ ትልቅ ቁም ሳጥን ገዝታችሁ በስርዓት ቢቀመጥ የተሻለ ነው ማለት ነው። ውድ ተመልካቾቼ ይሄ ቁም ሳጥን የጎን ርዝመት 2 ሜትር ከ44 ነው። ወደ ውስጥ ጥልቀቱ ደግሞ 55 ሳንቲም ነው። ጥልቀት ብዙ ጊዜ አታቁም እናንተ ማለት ነው። 40 ሳንቲም የሚሰራ አለ፣ 30 ሳንቲም የሚሰራ አለ። ፊት ለፊቱ ግን በሩ ተመሳሳይ ነው ሳይዙ ማለት ነው የሚመስለው። ወደ ውስጥ ግን እቃ የምትደረድሩበት ነገር ጠባብ ነው ማለት ነው። ብዙ ጊዜ በዛ ትሸወዳላችሁ። ዋጋ ደግሞ ቀነስ ሲያደርጉላችሁ ከድር ሊበላኝ እንደዚህ ትላላችሁ ወይ የሆነ በቃ አለ አይደለ? ያም ከየዋህነትና
ስለ ስራው ስለማታውቁ የነገሯችሁን የማመን እንትን ነው ማለት ነው። እናንተም ጥፋት የለባችሁም። ስለዚህ ጥልቀቱ ሜትሩን እየነገርኳችሁ ነው። ቁም ሳጥኑ ይሄን ይመስላል። ጥልቀቱ ወደ ውስጥ 55 ነው። የጎኑ ርዝመት ደግሞ 2 ሜትር ከ44 ነው። ቁመቱ 2 ሜትር ከ50 ነው ቁም ሳጥኑ። ይሄ ኪችን ደግሞ ሜትር ከ80 ነው። ውድ ተመልካቾቼ ሜትር ከ80 ነው። እንግዲህ መስታወት ነው የተገጠመለት፣ ግን ቀስ እያለ የሚዘጋ ማጠፊያ ነው ያደረግንለት። ኳ ብሎ እንደዚህ አይሰበርባችሁም ምናምን። ውድ ተመልካቾቼ በጣም የሚያምር ኪችን ነው። ይሄ ኪችንም ጥልቀቱ 55 ሳንቲም ነው ያደረኩት። ውድ ተመልካቾቼ እወቁ፣ ሜትር ስነግራችሁ በደንብ ያዙ። ሜትሩን ካላወቃችሁት ያው መበላታችሁ ነው ማለት ነው። ወደ ውስጥ ጥልቀቱ አሁን ይሄ ምሳሌ 55 ሳንቲም ነው የተጠቀምኩት ወደ ውስጥ ጥልቀቱ ማለት ነው። የላይኛውን ተደራቢውን ደግሞ 40 ሳንቲም ነው። ይሄ 40 ሳንቲም ነው ጥልቀቱ ማለት ነው የላይኛው ተደራቢ። እንግዲህ መሳቢያውን በስላይደር የተገጠመለት ነው። ጠንካራ መሳቢያ ነው ውድ ተመልካቾቼ። ይሄው እንደምታዩት 4 መሳቢያ ያለው በተከታታይ ወደ ታች ማለት ነው። ወደ ጎን አይደለም። እንደዚህ አንድ ጋር ነው፣ በአንድ በኩል ነው ማለት ነው። 4 መሳቢያ የተሰራለት። ወደ ተመልካቾቼ እንግዲህ ስራችን ይሄን ይመስላል። የዚህ የእቃዎቹን ዋጋ ልንገራችሁ። እንግዲህ ከቲቪ ስታንዱ ልጀምርላችሁ። የቲቪ ስታንዱ ዋጋ 58 ሺህ ብር ነው ቲቪ ስታንዱ። ቁም ሳጥኑ ደግሞ 77 ሺህ ብር ነው በዚህ ሳይዝ። አልጋው ደግሞ 68 ሺህ